ረረረረረ በስላሴ አደጋ ሊፈጥሩ ነበር እዚህ ጋር። ሰላም ቤተሰብ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። አሁን ያለነው ከኋላዬ እንደምታዩት ዴዘርት ውስጥ ነው። ይህ ዴዘርት የተለያየ መዝናኛ አለው። የመኪና ራይድ አለው፣ የካሜን ራይድ አለው። ከኋላ እንደምታዩት ደግሞ የተለያዩ ባይኮች አሉ። በጣም አሪፍ ትሪፕ ነው። እንግዲህ ከኔ ጋር አብራችሁ ቆይታችሁ አሪፍ ኤክስፒሪየንስ ይኖረናል። አክቹአሊ ከዚህ ይሄ ያለውበት ቦታ ከአቡዳቢ በጣም ቅርብ ነው። አላይን መንገድ ላይ ነው ያለው፣ ግማሽ ላይ ነው። 2-3 ቦታ ነው ያለው። አሁን ያለነው ግን ይሄኛው ዴዘርት ከአቡዳቢና ከአላይን መሀል ላይ ያለ ነው። ሌላ ደግሞ አለ ዱባይ ዴዘርት፣ እዛም ሌላ ጊዜ እንሄዳለን። እንግዲህ የተለያዩ ራይዶች አሉ፣ የተለያዩ ፕሮግራሞች አሉ። ማታ የራት ፕሮግራም አለ ብለዋል፣ አዘጋጅተዋል። በጣም አሪፍ ነው። እንግዲህ ከፊቴ እንደምትመለከቱት የዚህ ላንድ ክሩዘር መኪና በሱ ነው ይሄኛውን የምታዩትን ዴዘርት አሸዋውን በሚገርም ሁኔታ አሪፍ ትሪፕ ይኖረናል። አብረን እንጓዛለን፣ አብረን እንሄዳለን። አብራችሁን ቆዩ። ነገር ግን ቤተሰብ ቪዲዮን ከመጀመራችሁ በፊት ላይክ ያደረጋችሁ ለሌላ ሰው እንዲዳረስ አድርጉልኝ። ሰብስክራይብ ያደረጋችሁ እጅግ በጣም አመሰግናለሁ። ያላረጋችሁም እንድታደርጉ በአክብሮት ጠይቃለሁ። አብራችሁን ቆዩ።
ይኸው ተመልካቾች ግመል ራይድ ላይ ነን ያለ ነው። እንግዲህ እስቲ ከፊት ለፊት ላሳያችሁ። አሁን ግመሏ ላይ ነኝ ያለሁት። ምን ያህል ከፍታ ላይ እንዳለ ታች ባሉ ሰዎች ማየት ትችላላችሁ። ታች ባሉ ሰዎች ማየት ትችላላችሁ። ግመል መጨረሻ ነች ያለችው። 3 ናቸው ግመሎቹ። ፋሚሊዎችም አሉ። ሰው ደፋር ነው። በጣም ህጻናት ናቸው። አሁን ግመሉ ሲነሳ ያለው እንትን በጣም አሪፍ ነው። በጣም ደስ ይላል። ኦ ማይ ጋድ ኦ ማይ ጋድ ይቆረቆራሉ ለወንበሩ ምናምን። ግመል ደስ የሚለው ተከታትለው ነው የሚሄዱት እና እንትን አይሉ አይረብሹም ምናምን። ተከታትለው ነው የሚሄዱት። በጣም አሪፍ ናቸው። Oh my god, oh my god. Brother. A few moments later. Hello, bro. You have to stop this. She's going too fast, man. Oh my. This one camel. Brother, I'm in the middle, man. Oh my god, man ላጠብቆኝ እኮ ነው። This one female, this one male. Female going. Oh my god. ये खाली भाग कर आगे. This following, yeah? አጠገቤ ነው ያለው እና በጣም ነው የሚያስፈራው። ብራዘር ሄሎ ዶንት ወሪ ኦኬ አይ ቢሊቭ ዩ። ችግር የለውም ይለኛል። ሲከተል በጣም ነው የሚያስፈራው። በጣም በቃ የመጨረሻ ነው የሚያስፈራው። ይኸው አጠገቤ ይኸውላችሁ፣ ይኸው የት እንዳለ ይኸውት፣ አያችሁት? ቆሞ ማለት በጣም ደስ ይላል። ይኸው ግመል ላይ ነኝ ያለሁት። እንደምታዩት ነው። ትልቀቷም እንደምታክል በጣም ትልቅ ነች። ኦ ማይ ጋድ ጀረረረረረ በስላሴ አደጋ ሊፈጥሩ ነበር። እዚህ ጋር ኤክስፒሪየንስ የላትም። ይኸው ካሜል ላይ ሆነናል። እንግዲህ ይችኛዋ ግመል አዲስ ነች ብላ በጣም ትንፈራገጣለች። በጣም አስቸጋሪ ነች። እንግዲህ አሁን ሊያወርዳት ነው። ልንወርድ ነው። ስትወርድ ያለውን ኤክስፒሪየንስ ይኸው። ኦ ማይ ጋድ እንዳያችሁት ነው ዛሬ ራይድ ያረኳት የተሳፈርኩባት ግመል
በሚገርም ሁኔታ አዲስ ነች ያለ ከኋላና ከፊት አስረው የነበረው ደግሞ ሌሎች የሚከተሉት ወንዶች ናቸውና እነሱ ሲጣሉ ነው ያለባት ግመል መሃል ላይ ተውት። እግሬን ሁላ ነው የመጨረሻ ግን አሪፍ ኤክስፒሪየንስ ነው። ደስ ይላል። ተመልካቾች ከኋላ የምታዩት ደግሞ የራት ፕሮግራም ያዘጋጁበትና የተለያዩ ፕሮግራሞች አሏቸው። ከጥቂት ደቂቃዎች በኋላ ይጀምራል። አብረን ገብተን እንመለከታለን። አብራችሁን ቆዩ። እንግዲህ እንደምታዩት ዛሬ የመጣንበት ፓኬጅ ነው። ፓኬጁ ምን ያጠቃልላል? መጀመሪያ ከከተማ ካላችሁበት ቦታ ፒክ ያደርጓችኋል። ከዛ እዚህ ዴዘርቱ ድረስ ያመጧችሁና ዴዘርቱ ጋር ከደረሳችሁ በኋላ ደግሞ የተለያዩ ላንድ ክሩዘር መኪኖች አሉ። በእነሱ የአሸዋውን ራይድ ታደርጋላችሁ። በጣም አሪፍ ኤክስፒሪየንስ ነው። እሱን አድርጋችሁ ጨርሳችሁ በራሳችሁ ደግሞ ከፍላችሁ ካሜል ራይድ እና የዚህ 4 ጎማ ያላቸው ባይኮች አሉ። እነሱን ትጠቀማላችሁ። መጀመሪያ የከፈላችሁት ግን እዚህ ድረስ አምጥተው ያዝናናዋችሁ ራት ፕሮግራም አለው። ከራቱ ቀጥሎ ደግሞ የዳንስ ስትሪት እና የተለያዩ ማጂክ የተለያዩ ፕሮግራሞች አሏቸው። እንግዲህ እሱን አብረን እናያለን። ቪዲዮ የተመቻችሁ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ወዳጅ እንደምታዩት መኮረኒ፣ ሰላጣ፣ ሩዝ እና የሆነ ብቻ ብዙም የከፋ አይደለም። አሪፍ ነው። እንግዲህ ራቱ ይሄን ይመስላል። አሪፍ ነው። ሩዝ አለው፣ መኮረኒ አለው፣ የዶሮ ስጋ፣ ኩከምበር፣ ያው የሚጠጣ ውሃ፣ ኮፊን ነፃ ነው። እንግዲህ ሁሉ ቅድም በነገርኳቸው መሰረት ፓኬጁ አንድ ላይ ነው ማለት ነው።
ተመልካቾች እንግዲህ እንዳያችሁት ፕሮግራሙ ይሄን ይመስል ነበር። እጅግ በጣም ደስ የሚል ኤክስፒሪየንስ ነው ያገኘሁት። እንግዲህ ሁላችሁም ፕሮግራሙ እንደወደዳችሁት ቆይታችን እንደወደዳችሁት ተስፋ እናደርጋለን። በሌላ በአዲስ ቪዲዮ በሌላ ቦታ እንገናኛለን። ላይክ እና ሼር ሰብስክራይብ ያደርጋችሁ ለወዳጅ ዘመዶቻችሁ እንድታጋሩልን እንጠይቃለን። በሌላ በአዲስ ቪዲዮ እስክንገናኝ ሰላም።